የምርጫ ካርድ መቀበል አለባችሁ አሊያ ግን የትኛውም ድርጅት እርዳታ ሊያስገባላችሁ አይችልም ተብለዋል። እነዚህ ሰዎች ምንድነው ማድረግ የሚችሉት? እስኪ ንገሩኝ። ምንድነው ማድረግ የሚችሉት? ሌላውን ተውት በቃ። ይሄ ከሌ በዚህ ገብቶ ከሌ በዛ መጥቶ ከሌ ነው። እስኪ ኢትዮጵያ ውስጥ ያለውን ችግር ማውራት የምትችሉ በኮንፊደንስ ምንም አይነት ነገር ሳትወላውሉ ኑና ግቡና እስኪ አውሩ። ኢትዮጵያ ውስጥ እየተካሄደ ያለውን ችግር እውነቱን እናውራ እስኪ። ወዘተ አማራ ምናምን እስኪ ኑ ቶሎ ግቡ። አንድ ባንድ አስገባችኋለሁ። በትክክል የምታወሩ ሰው ይካላችሁ። በሊቢያ ሄዶ የሚያልቀው የኛ ወጣት ነው። በየመን የሚያልቀው የኛ ወጣት ነው። ሳውዲ ላይ የሚቀላው የኛ ወጣት ነው። በየስደቱ የሞላ ነው እኛ ነን። በየመንገዱ እየተንከራተትን የምንሞተው እኛው ነን። በጦርነት ሀገራችን ውስጥ እያለቁ ያሉት የኛው ናቸው። ከዛ ደግሞ የምርጫ ካርዱ ሰዱ እየተባሉ ደግሞ ይገደዳሉ። ኧረ ማርያም ነን ያንዳንዴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ከአቅም በላይ ይሆናል። ኦኬ እስኪ ቶማስ ናግባ። በገዛ ገንዘባቸው ከ1000 ብር በላይ ከባንክ ማውጣት አይቻልም። ተፈናቅለው ያሉ ወገኖቻችን የምርጫ ካርድ ማትቀበሉ ከሆነ የምርጫ ካርድ እንትን ማትሉ ከሆነ የእርዳታ ድርጅት ሊገባ አይችልም። እርዳታዎች ተከልክለውባቸዋል። ይሄንን እያነሳው ነበርና ህዝቡ ስለምን ዝም አለ? ጀስት አሁን እዚህ ጋር ያሉ ሰዎች ሰላም ወንድም አዲስ የገባው እንዴት ነሽ? ትንሿ ሰላም ነው አለን። ሰላም ነው አለን። እግዚአብሔር ይመስገን። ነገሮች እየሰማኋቸው ነው። ትክክል ነው እኮ አይሰጡም። ብር ፍቃድ ያለው ነጋዴ የሚያንቀሳቀስ ከሆነ በፍቃድ ተመዝግቦ በወረዳ ገብቶ ይሄ ብር ነጋዴ ትክክለኛ ነጋዴ ከሆነ ይሰጣል። ለዛ ለአርሶ አደሩ ለምን ሌላ ዝም ብሎ ኖርማል ሰው ከሆነ አይሰጥም። 500 በዛ ከተባለ 1000 ብር አለዚያ 500 ብር። አሁን አይደለም የተጀመረ፣ የዛሬ አመት በፊት ነበረ። መሀል ላይ ሰጠው ነበር። ከዛም በኋላ ደግሞ አሁን በቅርቡ ደግሞ አሁን እንደዚሁ አድርገውታል ማለት ነው። እና ትክክል ነው አይሰጥም። ነጋዴ ከሆነ ብቻ ነው። እኔ ከሰማሁ 2 ሳምንቴ ነው በነገራችን ላይ ነገር። የዛሬ አመት አካባቢ እንደዚህ ነበር። የዛሬ አመት አካባቢ እንደዚህ ነው። ለቤተሰብ ሌላ ቦታ ነው ያሉት ለማዳበሪያ ልልክላቸው። አይ እንደዚህ ነው ያክል ብር አይወጣም፣ እንደዚህ ትንሽ ብር ነው የሚወጣው በቀን ካልሆነ ምናምን ብለው አሁን እና በመሃል ላይ ደግሞ ተውት ነበር። አሁን ደግሞ በቅርቡ እንደዚህ አድርገውታል ማለት ነው። ነጋዴ ከሆነ ማውጣት ይችላል፣ ከዛ ውጪ ግን ማውጣት አይችልም። ከባድ ነው። ህዝቡ በዚህ ሁኔታ ውስጥ ነው ማለት ነው እየኖረ ያለው በገዛ ገንዘቡ። አዎ እንደዚህ ነው እንግዲህ። አሁን ላይ ደግሞ ሰሞኑን ተውት ካልሆነ በስተቀር እንደዚህ አይነት ነገሮች አሉ። ኦኬ ያ በነገራችን ላይ ወልዲያ ላይ ኮምቦልሻ ላይ እስቲል እንኳን ደውል ያጣርች ነበር። ቲጂ ሰላም እንዴት ነሽ ማሪ? ወልዲያና እንትን ኮምቦልሻ ላይ በነገራችን ላይ ደውል ያጣርች ነበር። እንደዛ አይነት ነገር ነው ለኔም የተነገረኝ። ኤኒዌይስ እሺ እናልፋለን። እናመሰግናለን። ከዚህ በላይ የምትለው ነገር አለ? ታወጣለህ? ከዛ በላይ ቆይቷል። ይሄ ከ1000 ብር በላይ እንደውም አታገኝም። ንግድ ባንክ ከሆነ እንደውም አታገኝም። ማርያምን በል የእውነት አታገኝም። አማራ ክልል ላይ ንግድ ባንክ 1000 የምታገኘው ራሱ ወይም የሆነ ገበያ ነገር ሆኖ ከሰዓት ካልሆነ በቀር የፈለገው ቢሆን አታገኝም ንግድ ባንክ ላይ። አንዳንድ ቦታዎች ላይ ወረዳዎች ቦታ ላይ ማለት ነው፣ ምናልባት ዞኖች ላይ ሊገኝ ይችላል እንጂ ወረዳ ላይ እኔ እንደማውቀው እንደዛ ነው። ምናልባት የግል ባንኮች አንዳንድ ሺህ ብር ይሰጣሉ እውነት እንዳልሽው፣ ግን ይሄ ብር ቆይቷል። 1 ሳምንት ወይም 2 ሳምንት የተጀመረ ብር አይደል አካውንት አይደል። ኦኬ እንዴት ነው እየኖራችሁ ያላችሁ? ለመንገር ነውና ኦኬ እስኪ ዘርዘር አድርገህ ሄድበት። ምሳሌ እኔ አሁን 2 ሳምንት ሆኖኛል ይሄን ነገር ከሰማሁና ብዙ ሰዎች ያው አላ አይደለ የሆነ ነገር ስገዢ ለሂደሽ ነው የምታስተላልፈው። ከመኖር ወደ አለመኖር መኖር ያለ መኖር በዩ ያው አላ ትኖር ያለሽ ዝም ብለሽ አንድ ዕቃ ከገዛሽ የሆነ ባንክ ሄደሽ ነው እንጂ የምታስተላልፊው። እንደዚህ ሞባይል ባንኪንግ ራሱ አስተላልፍ ብትይ የገጠር ማህበል እሺ አይልሽም።
ገበሬ 20 ሺህ ከምትሰጪው የሆነ ዕቃ ገዝተሽው 20 ሺህ ከምትሰጪው 20 ሺህ ይሄን ዕቃ ልግዛ ብትይው 15 ሺህ ብር ከሺ የሚሰጠው ካለ ብሩን ነው የሚፈልገው። ከ15 ሺህ ብር ከሺ እንደዛ ያለ ማህበር ላይ ነው ያለ ነው። እኛ ያው ፈጣሪ ብቻ ካልደረሰልን ከባድ ነው ለኛ። ኦኬ የት አካባቢ ነው? እዚህ በላይ ባለልሽም እኔ የሆነ እዚህ ላይ አካባቢውን ሳይሆን እኔ ወደ ሰሜን ወሎ ኦኬ ያ ኦኬ አይ ችግር የለውም። ሰሜን ወሎ አካባቢ ወደ ጋሸና በቃ ልዩ ቦታ ተጣጣ ችግር የለውም። ኤኒዌይስ አይደለም ምን አሁን ምን መሰላችሁ ግማሽ ይሄንን ልንገርሽ ብዬ ነው ማለት 1 ሳምንት 2 ሳምንት ስላልሽን እኛ ግን አመታቶችን ስላሳለፍን ብዬ ነው አብረን ቁጭ ብለን። ኦኬ እና ታዲያ እንደ ሐሳብ ለምንድን ነው ወጣችሁ መናገር ያቃታችሁ? ስለ እኔ አሁን ይሄን ነገር ከሰማውኝ 2 ሳምንት ነው እንዳልኩና አረ ቆይ ምናምን ብዬ ዝም ነበር ያልኩት። ገባ በነገራችን ላይ ብልጽግና ፓርቲ አይደለም ነገር ከባድ ነው ቀላል አይደል? እንደዚህ እንደምናወራው እንደዚህ ሚዲያ ላይ እንደሚወራው አማራ ክልል ላይ በቃ የራሽን ብር አውጥተሽ ለመጠቀም ከተነፈክሽ በቃ ወራቶች አመታት ተቆጥረዋል። እዚህ ጋር አሁን በእርግጥ ዞን ላይ ታውጭ ትቻለሽ። አሁን ወልዲያ፣ ደሴ፣ ደብረ ብርሃን ምናምን እነዚህ ፍኖተ ሰላም ምናምን እንደነዚህ ዞን ላይ ልታወጭ ትችያለሽ። አሁን እኛ ወደ ወሎ ነንና አሁን እነዚህ አሁን የጠራቸው ነጋሸና፣ ነሙጃ፣ ነኩል መስክ እነዚህ አሁን ማውጣት ያለብሽ ግዴታ 1 ሺህ ብር በልካላቸው 2 ሺህ ብር ነው። እዛ በላይ አይሰጡም። በዛ ላይ እንትን ነው በጣም ወረፋ ነው። ንግድ ባንክ ማለት ነው በጣም ወረፋ ነው። እስከዛሬ አሁን አቢሲኒያ፣ አባይ ባንክ አሁን አሪፍ ነበሩ። እነሱ ሁሉ ራሱ አሁን እየተጃጃሉ ሄደዋል ከንግድ ባንክ ላይ ያዩት ማለት ነው። እና እንዳውም በዚህ በጎጃም እኮ ማየት ትችያለሽ። ጎጃም አሁን እና ሶሻል ሚዲያ ላይ እንትን ሲል የመንግስት ሰራተኛ ደሞዝ እስከ መከልከል ሁሉ ደርሶ ነበረ በዚህ ጉዳይ ማለት ነው። አሁን ለምሳሌ ወረዳ ላይ ግዳን ወረዳ የሚባል አለ። ካወቃችሁ እዚህ ጋር አሁን 120 ሰው አለ። ግዳን ወረዳ የሚባል አለና ከመስከረም አንስቶ እስከ ጥር ባንክ አልተከፈተም። ይሄ እመኑም አትመኑም እኛ እዛው ስላለን ለ5 ወር ያክል እንግዲህ ባንክ አልተከፈተም። የዛ የሰሜን ወሎ ህዝብ የት ነው? የሙጃ የግዳን ህዝብ የት ነው መጥቶ ሲያወጣ የነበረው ባንክ? ወልዲያ ነው። እንግዲህ ከወልዲያ አንስቶ ለመመለሻ ያችን 1 ሺህ ብር አወጥቶ ትራንስፖርት ከፍሎ መጥቶበት ሄዶበት ቁርስ ምሳ በልቶበት ምን ያክል እንደሚተርፈው ይሄ ማወቅ ትችላላችሁ፣ ሂሳብ መስራት ትችላላችሁ። በዛ ላይ እንኳን ኢቭን ራሱ ድኩማን የሚባል አለ፣ ሴፍቲኔት የሚባል አለ። እሱ የሚገባላችሁ አሁን በ3 ወር በ2 ወር ነበረ። ሀያደ ቢባል 3 ወር በአንድ ወር ስንት ብር ነው ብትሉ 300 ብር ነው። የአንድ ወር የአንድ ሰው በአንድ ቤተሰብ የሚባል የሚመዘገባል። እንግዲህ የ3 ወር በ2 ሲመዘገብ ስንት ነው? የ3 ወር ደሞዝ በ2 አንቺ በ2 ብኮይ በ3 ወር ቢለቀቅልሽ ወልዲያ መተሽ የምታወጪው ያንን ብር ሄደሽበት መተሽበት ምን ያክል እንትን እንደሚልሽ ማለት ነው። ስለዚህ ይሄ የታወቀ ነው። ወልዲያ የግድ ወልዲያ እንኳን እኔ እዛው ከተማ አለኝ ወልዲያ አንድ በዓል ራሱ ትናንት የተንሳኤ እንኳን 5000 ብር ከፍተኛ ተብሎ 5000 ብር ነው የተሰጠው። አባይ ባንክ እስከ 7 እስከ 8 ይሰጥ ነበረ። ያው በነገራችን ላይ እንትኖቹ የሞባይል ባንኪንግ ምናምን የዘመኑቱ በገበያ ይገበያያሉ። የገጠሩ ሰው ግን አይገበያይም። ግዴታ ወረፋ በቃ ወረፋ ለማውጣት እዛ ንግድ ባንክ እንኳን ራሱ የናፍጣ ሰልፍ በይው በቃ ተሰልፎ ነው እዛ ውሎ ፀሐይ መጥቶ ተንገላትቶ ነውና የሚሄደው። ስለዚህ ብር ማውጣት ምናምን ቆይቷል። አሁን አይደለም የቆየ ነው የጥንት ነው። እና አብዛኛው የገጠር ህዝብ እየተሰቃየ ያለው በዚህ ጉዳይ ነው። አሁን የገጠር ህዝብ አንድ ነገር ገዝተሽ አንቻውን ቢቸግርሽ ሞባይል ባንኪንግ ላስተላልፍልህ ብትይው ያን ገበሬ አያውቅም ምን እንደሆነ። እሱ የሚፈልገው ጥሬ ገንዘብ ነው። ስለዚህ ያን ጥሬ ገንዘብ ስለሌለ ደግሞ ሁሉ ነገር ረክሷል። ገበያ ላይ ማግኘት አሁን እንደ ልብ ሄደሽ ገዝተሽ ሸጠሽ መንጣት አትችይም። ኑሮውም ተወዷል። አሁን ይሄን እንደው በገጠር አንድ ዘይት ከተማ ላይ ስንት ነው ብለሽ ብታስቢኝ አዲስ አበባ ወይም ሌላው 3000 ብር ነው። ገጠር ላይ ስንት ይሸጣል ብትይ ይሄ ራስሽ ማሰብ አለብሽ። ያን ዘይት ለመግዛት ደግሞ ምን ያክል ባንክ አውጥቶ ለመስጠት ብር ያለሽ እኮ መጠቀም ማችይበት ሰዓት ነው። ስለዚህ አሁን ሰው የገጠር ሰው ምንድነው እያደረገ ያለው? ወደ ድሮ ብር ማስቀመጫ እያስቀመጠ ነው ያለው። ባንክ ከመሄድ የሆነ ደብቆ ጉድጓድ ውስጥ ወደ ማስቀመጡ ነውና ይሄ
ታልሞ የተፈተነ የቆየ ነው ትንሽ ዋዋ። ይሄ ከዚህ በላይ ሌላ አዲስ መረጃ ልንገራችሁ። በአሁኑ ሰዓት ከትልልቅ ከተሞች ወደ ትልልቅ ከተሞች በባስ በመኪና መሄድ ስቃይ ነው። ከሌላ ሀገር ወይም ከኦሮሚያ የሚኖሩ ሊሆን ይችላል፣ ከአዲስ አበባ ሊሆን ይችላል፣ ከተለያየ ቦታ ተሳፍረው ወደ ባህር ዳር ወይም ወደ ጎንደር ወይም ወደ ሆነ ቦታ ከሄዱ ስቃይ ነው ለነሱ። 2000 ብር 3000 ብር ከያዙ ለፋኖ ልታቀብሉ ነው የሚሏቸው። በተለይ ወንዶችን በጫማ በምናምን እንኳን አይደለም በሰደፍ ነው የሚመቷቸው፣ እዛው ላይ ያወረዱ ማለት ነው። ሴቶቹ 2-3 ሺህ ብር ምናምን ከፍ ያለ ብር ይዘው ከሆነ ልታቀብሉ ነው፣ ለፋኖ ልታቀብሉ ነው። አንቺ ባለሀብታ የሆነ ትንሽ ጸዳ ነገር ለብሳ ከሆነ አንቺ ሀብታም ነሽ ቦስ ዩታርክ የሆነ ጸዳ ነገር የለበሽ ከሆንሽ አንቺ ሀብታም ነሽ፣ ለፋኖ ልታደርሽ ነው የምትባይ። ወንዶችን በቃ ያው መርገጥ ነው መቀጥቀጥ ነው። እኔ አሁን ድርጊቱ ሳይሆን የሚያሳስበኝ የሚያናድደው እንደዛ እየተረገጠ እንዴ መንገድ ላይ እኛ በጣም ብዙ ነገሮችን እያየን እየታዘብን ነው። 1000 ብር የምትሰጪው የሆነ እጅሽ ረጅም ሲሆንና ሰው ካለሽ ነው እንጂ እንደውም አንዳንድ ቦታ ላይ 1000 ብር ቀርቶ 500 ብር ድረስ ተሰጠሽ የምትወጪበት መንገድ ነው ያለው። በዛ ላይ ሰልፍ ላይ የሆነ አመት ባል እንኳን ቢሆን የሆነ ነገር ሆኖ አመት ባል ሆኖ 1000 ብር ትሰጫለሽ ተብለሽ 10 ሰዓት ወይም ደግሞ 11 ሰዓት ተሰልፈሽ ውለሽ እንደገና ሌላ ሰዓት ተሰጥቶሽ ተራዝሞ ሰልፉ ይበተንና አንዳንድ እንደዚህ እውቅና ያላቸው ሰዎች ወይ ደግሞ ባንክ ውስጥ ያሉ ካገዛዙ ጋር ያሉ ሰዎች ከ11 ሰዓት ተኩል በኋላ ማታ ሁሉ ንግድ ባንክ የማይዘጋበት አጋጣሚ አለ። በማታ ላይ ገብተው ተመርጠው 10,000 አወጡ በ12,000 ብላክ እንደ ቤንዚን እና እንደ ናፍጣ የሚሸጥበት አጋጣሚ እንዳለ ትክክለኛ የሆነ መረጃ አለ። በአይናችንም የምናየው ነገር አለ። 10,000 ብር በ12,000 ብር እኔ ራሱ አገር ትራንስፖርት ምናምን አጥቼ ሞባይል ባንኪንግ ደግሞ አክቲቭ አልነበረም እና በሌላ ስልክ አስልኬ 10,000 ብር በ12,000 ብር ገዝቼ ለትራንስፖርት እንዳለ ታሳቢ ቢደረግ መልካም ነው። ቴንክ ዩ ወንድም አለም ጨረስክ? ትንሿ እዚህ ላይ አሁን ያው ልጅ ያለው ልጅ ማለት ነው ትክክለኛ አገላለጽ ነው። እኔም ልለው ነበረ ትክክለኛ ያለው አገላለጽ ነው። እንደዚህ ሁሉ የተገጠመበት ችግር ነው። ይሄ ብር ያው የተወሰነ ቦታ ላይ እንደዚህ ጀምረዋል። ይሄ ራሳቸው ራሱ ታች አሉት